በዛሬው ቀን በጣም ደስ ብሎኛል። ረጅም ጊዜ በነበረን ውይይትና ዲስከሽን ከኢቪኤም ኢንፎቴክ ጋር ዛሬ ፋይናላይዝ አድርገን ሶፍትዌራችን ዴቨሎፕ እንዲደረግ ወስነናል። ይሄ ጥቅሙ በጣም ሰፊና ለሀገራችንም ጠቃሚ ነው። አግሪካልቸርን ወደ ቴክኖሎጂ የሚቀይርና ትልቅ ለውጥ የሚያመጣ ነው። በመጀመሪያ ይሄን የመጀመሪያ ኮንትራታችንን ከሞአዲስ ጋር በመፈራረማችን በጣም ደስ ብሎናል። ቴንክ ዩ ፎር ዘ ኦፖርቹኒቲ። ይሄ እንግዲህ ትሬሰቢሊቲ አሁን አገሮች ወደ ትሬሰቢሊቲ እየሄዱ ነው፣ ዩሮፒያኖች በሙሉ እና ይሄ ትልቅ የአፍሪካን በርደን የሚያነሳ ነው። ትሬስ ያደርጋል፣ ኢንቨንተሪ ይሰራል፣ ጂኦሎኬተር አለው፣ ብዙ ፊቸሮች አሉት እና ያያችሁት እና ይሄ ለአፍሪካ ጌም ቼንጀር የሆነ ብዬ አስባለሁ እና ቴንክ ዩ እንደገና ኦፖርቹኒቲ ደግሞ ያው ይሄ ላንድማርክ ፓርትነርሺፕ ቢትዊን ሞአዲስ ኤንድ ኢንፎቴክ ኢቪኤም ቴክኖሎጂስ እንግዲህ በሀገራችን የመጀመሪያው እና በጣም ትልቅ እና ጠንካራ የአግሪካልቸር እና ካሰባ ላይ የተኮረ የአግሪካልቸር የፕሮሰሲንግ እንዲሁም ደግሞ የቶታል ሎጂስቲክስ ማኔጅመንት ኤአርፒ ኢንተርፕራይዝ ሪሶርስ ፕላኒንግ ሶፍትዌር ነው። በዋነኝነት እርሻውን ያዘምናል፣ ከዛ ፋብሪካዎችን ያዘምናል፣ ከዛ ደግሞ ኤክስፖርት እና ሎካል ማርኬት ማኔጅመንቱን ያዘምናል። የካምፓኒዎችን የፋይናንስ አያያዝ ያስተካክላል፣ ከባንኮች ጋር ኢንቴግሬት ያደርጋል፣ ከኢንሹራንስ ኢንቴግሬት ያደርጋል፣ ከሌሎችም ግብዓት አቅራቢዎች ጋር ከትራክተር ሰፕላየሮች ጋር ከማዳበሪያ አቅራቢዎች ጋር ኢንቴግሬት ያደርጋል። እንግዲህ አሁን ከ300-400 በላይ ኢንቨስተሮች ጋር ይህንን ፕላትፎርም ኢንቴግሬት አድርገን መስራት እንጀምርና በ5 ዓመት ውስጥ ግን ከሚሊዮኖች ጋር ኢንክሉዲንግ ከገበሬዎች ጋር ጭምር እንደምንሰራ እርግጠኛ ነኝ። ዶክተር ኬሲ በመጀመሪያ ይህንን ካምፓኒ በማምጣቴ ይህን ካፓቢሊቲ በማምጣቴ፣ ሁለተኛ ከኛ ጋር ለመስራት ደግሞ በመፍቀድና በሞአዲስ ስም ኢቪኤም ቴክኖሎጂ ስም በጣም እናመሰግናለን። እንግዲህ ያው በጤናው ላይ የሚያስከውን ነገር ወደ ግብርናው አምጥተው ቡና ላይ እየሰራው ያለውን ነገር ወደ ካሳባ አምጥተው ጌም ቼንጀር ያልካቸው ነገሮች እያደረግ ስለሆነ we are really proud of you። በዚህ አጋጣሚ ኦልሬዲ ቡናውን ሰርተን አስረክበናል። ስራ ላይ ነው፣ ቴስቲንግ ላይ ነው ማለት ነው። እና ስራው ሁሉ የሚጀምረው ደግሞ ከጎረቤት ስለሆነ እንደምታዩት ይኸው ከጎረቤት ጀምረናል። አዎ፣ በተጨማሪ ያው እዚህ መገኘታችን ትልቁ ነገር በአንድ ግቢ ሁሉ ነገር ማግኘታችን ነው። እኛ አግሪካልቸራል ላይ ነው ፎከስ አድርገን የምንሰራው፣ እነሱ ቴክኖሎጂ ነው እዚሁ ግቢ ፋሲሊቴት ያደረገልን ግቢው ነው እና እናመሰግናለን። በዚህ አጋጣሚ ያው እኛም እናመሰግናለን ለፋሲሊቲው፣ ለሰፖርቱ ሁልጊዜ ከእኛ ጋር ስለሚቆሙ። ባለፈው ጊዜ ማህበራችንንም እዚህ አምጥተን ትልቅ ኮንፈረንስ ከመላ ኢትዮጵያ የመጡ ኢንቨስተሮች ጋር ያስተናገደልን አይሲቲ ፓርኩ ነው። ይቀጥላል ከዚህ በኋላ። አሁን ማቴሪያሎቻችን እናመጣለን፣ ቴክኖሎጂዎች፣ ግብዓቶች፣ ትራክተሮች ምኖች ስናመጣ እዚሁ ግቢ ውስጥ ሾሩም ይኖረናል። የኢትዮጵያ የአግሪካልቸር ኢንቨስተሮች ሳይንገላቱ በአንድ ቦታ የሶፍትዌር ሰርቪሱንም የሃርድዌር ሰፕላዩንም የሚያገኙበት ሁኔታ እዚሁ ግቢ ውስጥ ነው የሚመቻቸው እና በዚህ አጋጣሚ አይሲቲ ፓርክንም በጣም እናመሰግናለን። Thank you.